እሺ በጣም ጥሩ ጥያቄ ምንድነው አሁን ያለው እንግዲህ ያው ታሪካዊውን ነገር አይተናል የኦሮሞ ህዝባዊ ንቅናቄ በ1960ዎቹ በመጫቱ ለማ ማህበር እንቅስቃሴ ጀመረ ከዛም ቀጥሎ የባሌ አርሶ አደሮች እንብተኝነት ቀጥሎ መጣ ከዛም የኢትዮጵያ ተማሪዎች ንቅናቄ እና የኦሮሞ ተማሪዎች እዛ ውስጥ የነበራቸው ተሳትፎ እንዲሁም ደግሞ አቶ ኢብሳ ጉተማ እንደገለጹት ተማሪዎቹ ተመልሶ በአካባቢያቸው ግንዛቤን በመፍጠር ህዝቡ በነበረው ስርዓት ላይ በሰፊው በነቂስ ወጥቶ እንዲቃወም በማድረግ ከፍተኛ ሚና ተጫውተዋል ይላሉ ከዛም ቀጥሎ እንግዲህ የኦሮሞ ህዝብ ንቅናቄ በደርግ ጊዜም እንዲሁም ደግሞ በተለይ በአሁኑ መንግስት በጣም በሰፊው ሲነሳ የሚታወቅ ነው እነዚህን ህዝባዊ ንቅናቄዎችን ምን የሚያመሳስላቸው ነገር አለ ለምሳሌ የሚያነሱት መሰረታዊ ጥያቄ ምንድነው የዱሮ ህዝባዊ ንቅናቄ ካሁኑ ህዝባዊ ንቅናቄ ጋር የሚጋራው ጥያቄ አለ ወይ ልዩነታቸውስ ምንድነው ምን ልዩነት አለው ምን ያመሳስላቸዋል የሚል ነው ጥያቄ በመጀመሪያ ደረጃ ምን ያመሳስላል በቀድሞ ህዝባዊ ንቅናቄዎችና በዛሬዎቹ ማከል ያለው ልዩነትና አንድነት ምንድነው ለምለው ጥያቄ በመጀመሪያ የአሁኑ ትግል የኦሮሞ ህዝቦች የትግል ቅጥያ ነው ይሄም የኦሮሞ ህዝብ ጥያቄ ስላልተመለሰ ነው የኦሮሞ ህዝብም ሆነ የኦሮሞ ህዝብ መሰል ህዝቦች የዲያዎች የሲዳማዎች የአፋሮች የሶማሌዎች የጉራጌዎችም የሌሎችም ህዝቦች የቤኒሻንጉል ህዝቦች በሰሜን በደቡብ በምስራቅ በምዕራብ የሚገኙት ህዝቦች ሁሉ ጥያቄ ያልተመለሰ በመሆኑና የጌታ ለውጥ ብቻ በመደረጉ ነው ከዋናው የኢትዮጵያ ገዢ መደቦች ወይም ደግሞ በብዛት በአማራ ገዢ መደብ የነበረው አማራ ሁሉ ገዢ አይደለም አማራ ሁሉ ተጠቅሟል ለማለት አይደለም የአማራ ጭቁኖችም በራሳቸው ገዢ መደቦች መከራቸውን ሳይሆን ኖረዋል ይሄ አሁንም ቢሆን የአማራ ገዢ መደብ ብለን ከመጥ እንጂ የአማራ አገዛዝ የሚለው ቋንቋ ወይም ተርሚኖሎጂ ስህተት ነው ስለዚህ ቀጥሎ የትግራይ ገዢ መደብ ጌቶች መጡ ስለዚህ የኦሮሞ ህዝብ የገዢ መደብ ለውጥ እንጂ የራሱን ለውጥ የራሱን ነፃነት ስላላገኘ ቀድሞም ያደረጉት ትግል የባሌ ህዝብ መሬቱን ቅየሳ ቀላጣዮች የሚባል በርስት ይዞታ ሚኒስቴር 236 ቀላጣዮች በባሌ ህዝብ ላይ ተመድቦ በጎጃም ላይ ድል ከተመቱ በኋላ በባሌ ላይ ቀጥሎ ሲመጡ የባሌ ህዝብ ያንኑን ባለባቶችም ሊሆን ይችላሉ በዛ ላይ ብዙ የተለያየ አመለካከት አለ ሌላው ባለባቶች መሬታቸውን ላለማስነካት የታገሉ ነው ይላሉ ባለባቶቹም የኦሮሞ ወገኖች ናቸው ተወላጆች ናቸው ባለባቶቹ በኦሮሞ ክልልና ግዛት የሚገኙ ናቸው ባለባቶቹ የኦሮሞ ጎሳ ተወላጆች ናቸው ስለዚህ ከውጭ የሚመጣውን ወራሪ ኃይልና መሬት ነጣቂ ነው ተዋጉትና ህዝባዊ እንትን ፊውዳል ፓትሪዮቲክ ሙቭመንት ስለነበረ የኦሮሞ ህዝብ ትግል አጋር ወይም ደግሞ የኦሮሞ ህዝብ ትግል እንትን ብዬ ነው ፓርት ነው ወይም ደግሞ አካል ብዬ ነው የምቆጥረው እኔ እርግጥ ነው በሶማሊያ አፋኝነት በሶማሊያ የመስፋፋት ፖሊሲ በትግል የተነሱት ወደ ሶማሊያ መንግስት በመጠጋት የኦሮሞን አጀንዳ ስም ወይም ኦሮሞ የሚለውን ነገር አዘናግቶ ወይም ደግሞ በጉልበት እንዳያነሱ ተደርጎ እንደ ልክ ዛሬ ኦፒዲኦ ወያኔ እንዳቋቋመው አይነት የዚያድ ባሬ የግዛት ማስፋፋት ፖሊሲ መሳሪያ ቪክቲም ሆነዋል እነሱም ነገር ግን ሆነም ቀረም ያንን ጨለማ ስርዓት ተዋግቷልና የኦሮሞ ህዝብ ትግል ነው የመጫቱ ለማ ምንም ጭቅጭቅ ስለሌለው ምንም አይነት ዲክላራይዝ ማድረግ የማይችል ክሊር የሆነ ሜሴጅ የነበረው ኦብጀክቲቭ የነበረው ሙሉ በሙሉ የኦሮሞ ህዝብ ትግሎችን አድርጎ ከዛም በማለፍ እንደ ኦሮሞ ህዝብ ችግር ያላቸውን የመጫና ቱለማ አባል በማድረግ ከወላይታ ከሀዲያ ከሲዳማ ከሶማሊያ ኢቭን አገር ወዳድ አማሮችም ነበሩበት ያንን ህዝባዊ ትግል እንደዛ አይነት የሆነ ንጹህ የሆነ ለህዝብ አላማ ልማት መንገድ ትምህርት ስራና ለህዝባዊ ነጻነት ያለ ችግር ምንም ተቃውሞ ያልነበረበት ድርጅት በኢትዮጵያ ወይም በኦሮሞ ታሪክ ውስጥ መጫና ቱለማ ብቻ ነበረ የአሁኑ ትግል ከድሮ የሚለየው አንደኛ ኦሮሞ ሊትሬት ሶሳይቲ የተማረ ማንበብ መጻፍ የሚችል የኦሮሞ ቁጥር በመብዛቱ ድሮ አንድ ኦሮሞ ግዛት ውስጥ አደንቁረ ግዛት ይባላል በኃይለ ሥላሴ ጊዜ በአደንቁረ ግዛት ዘመን አዲስ አበባ ውስጥ ብቻ የተወሰኑ ሃይ ስኩሎች ሲኖሩ በክፍለ ሀገር ደረጃ ወይም አንድ ወይም ከነጭራሹ አልነበሩም ምንም ነገር አልነበሩም ስለዚህ ባልተማረ ህዝብ አካባቢ ማንበብ መጻፍ በማይችል ህዝብ አካባቢ
አንድን አይዲዮሎጂ ወይም ደግሞ ህዝባዊ አስተሳሰብ ህዝባዊ ርዕዮተ ዓለምን አሰራጭቶ ህዝብን አደራጅቶ ለማድረግ ያስቸግር ነበር። የዛሬው ከድሮ የሚለየው የተማረ የኦሮሞ ህዝብ በመፈጠሩና ይህ ኮንሽስ የሆኑ የኦሮሞ ዜጎች ለነጻነት ለኦሮሞ ህዝብ ነጻነት ሆነ ለሌላውም ነጻነት ለእኩልነት የሚታገል ኃይል ህዝባዊ ኃይል በመፈጠሩ ነው። አዘር አድ ማስ ሙቭመንት ወይም ደግሞ በኦርጋናይዜሽናል ሙቭመንትን በተወሰነ ደረጃ ያሉ በድርጅታዊ አመራርና በህዝባዊ አመራር የተደራጀ የኦሮሞ ንቅናቄ በመፈጠሩ ከድሮ ከክፍለ ሀገር ንቅናቄ ለየት ያደርገዋል። በመቂ አካባቢ በነጎበነ ጅሎ የተካሄደውን ትግል ከአካባቢ የጅል ህዝብ በላይ ምንም የማውቀው ነገር የለም። በነቀኛልማይ ዱጋሳ በክሲ እንደ በለስ ላይ ኢያሱን ይዞ ኢያሱን ከተላሊ ካስፈቱ በኋላ ከተላሊ ገብረመድህን ማለት ከጀነራል ታደሰ ብሩ እናት ማለቤት አባት ተዋሪ ገብረመድህን ከኢልፈታ ከሚባል ከደንዲ ወረዳ በግዞት ከሚኖሩበት ወጥቶ ራስ ኃይሉም ከጎጃም መጥቶ ኢያሱን ከፊቼ ካስወጡ በኋላ ወደ እንደ በለስ ካሸሸጉ በኋላ ራስ ልጅ ኢያሱን ከኦሮሞ ጋር ሲምፓቲክ የነበረ ለሌላውም ኢትዮጵያ ለአፋር ለሶማሌ በጋብቻ በተለያየ ምክንያት ህዝብ ኢኳላይዝ ለማድረግ ያደርጉ ስለነበረ የአብሲኒያ ሩሊንግ ክላስ ኢያሱ ሃይማኖት የለውም እስላም አግብቷል ከጋላ ጋር አብሏል ብሎ ያው ባልሆነ አሻጥር ገደሏቸው። ከፊት አስፈትቶ ግን ደብረት ድረስ ሄደው አብሮ ተዋግቶ ሞታል። በዛን ጊዜ ቀኛልማይ ዱጋሳ በክሲ ካቺ ላይ ሲሰቀሉ ማንም ወጥቶ ቀኛልማይ ዱጋሳ በክሲ ኦሮሞ ህዝብ ነው ኢያሱን ይዞ ወደ ግንደብረት ሸሽቶ ገብቶ ሲታገል ነው የተያዘው አላማቸው ለዚህ ነው ብሎ አብሮ ተሰልፎ እንደዛሬው አገር ቤት ሰው ሲገደል ከአሜሪካ ከእንግላንድ ከየትም ሀገር ከኤሽያ ከጃፓን ወጥቶ ሰው ሲሰለፍ እንደዚህ የተሰለፈላቸው አልነበሩም። ሬሳውን አይቶ 3 ቀን ካደሩ በኋላ ነው ቀኛልማይ ዱጋሳ በክሲ ከተሰቀሉበት ወርዶ የተቀበሉት ካቺ ግንደበረት ውስጥ በጊምቦ ሀገር። እነ ጎበነ ጅሎ በኃይለ ሥላሴ 9 ዓመት ሲታገሉ ከቆዩ በኋላ በጅሌ ህዝብ አካባቢ ማለት ነው በደርግ ጊዜም እንደዚህ ሲታገሉ ከቆዩ በኋላ በወያኔ ተገደሉ። በዚህም ጊዜ እርግጥ ነው ያን ጊዜ የኦሮሞ ነጻነት ግንባርም ሀገር ነበረ ያን አይነት ተሰሚነት ኖሮት የታገለላቸው አልነበረም። በጨለንቆ ላይ የተደረገው ኦሮሞ ፍጅት በሐረር አካባቢ የተደረገው ትግል ባዳሪዎችም ላይ ፍጅት ተካሂደዋል። በዛም ዘመን ከግራ ከቀኝ ተዋጽኦ ህዝቡ ነው ያለቀውና ያጤ ምኒልክ የፋሽስት ስርዓት ነው የሐረርን ህዝብ የጨረሰው ብሎ ከምዕራብ የተነሳስቶ ተቃውሞን ያሰማ አልነበረም። አውሮፓ ይናል፣ አሜሪካ ይናል፣ ኤሽያ፣ አፍሪካ ይናል የተማረ ህዝብ ኖሮ ኤኮ በማድረግ ድምጹን ያስተጋባል አልነበረም። ልዩነቶቹ እነዚህ ናቸው። ኳሊቴቲቭ ቼንጅ እየመጣ መጣ። ኳሊቴቲቭ የማስ ሙቭመንት የማስ ኢንቮልቭመንት እና የኳሊቲ ኦፍ ስትራግል ክሊር ኦብጀክቲቭ ከክልል ወይም ደግሞ ተሰሚነት ካልነበረው እንትን እየወጣ መጣ። አሁን ለምሳሌ በእነዚህ መጫቱ ለማ በነማሞ መዘምር በጀምኖች ላይ ግድያ፣ ሞት በነቀኛዝማች መኮንን ዘኑ በነበቀለ መኮንን በእነዚህ ላይ በነበቀለ ሰቡ በእነዚህ ላይ ሞትና እስራት ግዞት ሲፈረድ በእነ ኃይለማርያም ገመዳ ላይ በእነ ለሜሳ ቦሩ ላይ የወርቅነሽ ስብሐት ባለቤት ማለት ነው በእነዚህ ላይ ሁሉ ያ ሁሉ ሲፈረድ ያወቀው ያንን ጉዳይ የሰማ አዲስ ዘመን ዛሬቱ ኢትዮጵያ የሚባሉ ጋዜጦችና ፖሊስና እርምጃ የሚባል አዲስ አበባ ህዝብ ብቻ ገዝቶ ሊያነብ የሚችል ያየው ብቻ ነው የተመለከተው። የኦሮሞ ህዝብ በጣም ጥሩ እንደው ለአድማጮቻችን ግልጽ አድርገን ለማለፍ ነው ያህል ነው አሁን ያለው ህዝባዊ ንቅናቄ ያለፈው ህዝባዊ ንቅናቄ ቅጥያ ነው የሚል ነጥብ አንስታልና እስቲ እንደው ጥያቄውን ለአድማጮቻችን ግልጽ ለማድረግ አንዳንድ ሰዎች የሚያነሱትን ጥያቄ ነው ላንሳና የኦሮሞ ህዝብ ጥያቄ ላለፉት 100 ዓመታት ተመሳሳይ ነው የሚሉ በጣም ብዙ ጻፊዎች እና የኦሮሞ ምሁራን አሉ። እነዚህም ጥያቄዎች ከማንነት ጋር የተገናኙ የማንነት ጥያቄ፣ የመሬት ጥያቄና ራስን የማስተዳደር ጥያቄ ነው። በጣም ብዙ ጥቃቅን እና ተቀጥያ ጥያቄዎች ቢኖሩም እነዚህ ሶስቱ ጥያቄ ግን ኮር የሆኑ መሰረታዊ የኦሮሞ ጥያቄዎች ናቸው። ትላንትም ነበሩ፣ ዛሬም አሉ፣ ወደፊትም ካልተመለሱ ይኖራሉ የሚሉ ሰዎች ያው በሰፊው ይነገራልና
እነዚህ ናቸው ወይ ተቀጥያ ጥያቄዎች ወይም ደግሞ ከባለፈው ህዝባዊ ንቅናቄ የቀጠለ ጥያቄ ነው? ጥያቄዎቹ ስላልተመለሱ ነው አመጹ የቀጠለው ወይም ህዝባዊ ንቅናቄው የቀጠለው ብለሃልና ጥያቄዎቹ እነዚህ ናቸው ወይ? የማንነት የመሬትና ራስን የማስተዳደር ጥያቄ ነው ወይስ ሌላ ጥያቄ ማለት? ትክክል ነው። የዋናው ጥያቄ ራስን በራስ የሰብአዊ መብቶች፣ የኢኮኖሚ መብቶች፣ ማህበራዊ መብቶች፣ የፖለቲካ መብቶች እነዚህ ጥያቄዎች ቀድሞም አልተመለሱም። ህዝቡ ከወደቀበት የኦሮሞ ህዝብ ነፃነቱን ካጣበት ዘመን ከአፄ ምኒልክ ከሳህለ ስላሴ አክቹአሊ ከአፄ ምኒልክ አባት በሸዋ አካባቢ በቱለማ አካባቢ ግፍ በአይሁድ ላይ ጀርመኖች ያልፈጸሙት ግፍ በቱለማ አካባቢ ተፈጽሟል። በአፄ ሳህለ ስላሴ ጊዜ በምኒልክ አያት ማለት ነው። ከዛም በኃይለ መለኮትም እና በዘመነ መሳፍንቱ ዘመን የተወሰኑ በደሎች ተሰርቷል። ከዛም በምኒልክ ጊዜ በተደራጀ በአውሮፓውያን የታገዘ ፈረንሳዮች፣ እንግሊዞች፣ ራሻኖች እና አሌክሳንደር ቡላቶቪች የተሳተፉበት ከፍተኛ የጭፍጨፋ ምድር በኦሮሞ ህዝብ ላይ የተካሄደውን ያህል በደቡብ ሆኖ በናይሎቲክ ወይም በቤኒሻንጉል በጋምቤላ ህዝብ ላይ እስከ ባሪያ ንግድ ድረስ የተካሄደበትን ያ ሁሉ አልተመለሰም። ጥያቄው አልተመለሰም። የኦሮሞ ህዝብ መሬት አለው የለውም? በደርግ ጊዜ ምንድነው መሬት ላራሹ ተባለ። የካቲት 25 1967 ዓመተ ምህረት መሬት ለሰፊ ህዝብ ሆኗል አለ። ከዛ ቀጥሎ ሚሊሻ በወታደር በኦጋዴን ሶማሌ መጣ። በኤርትራዎች እንደዚህ ያደረጉ። የኦሮሞ ፊውዳል ጠባብ ብሔርተኞች በዚህ ጋር ስለሆኑ ሰርጎ ገቦች መጡ። ሂዱ ተዋጉ መሬቱን። ትናንትና በኃይለ ሥላሴ ጊዜ በገንዘብ በእንባ በጉልበት የኦሮሞ ህዝብ ሲገብር የነበረው አሁን በሰው ህይወት መገበር ጀመር። ሞደርን ስሌቨሪ ማለት ነው። ካፕቲቭ ፕሪዝነርስ ኦፍ ዎር ሆኖ ፎርስድ ኢንቱ ዎር። ይሄ ነው በደርግ ጊዜ። በወያኔ ጊዜ መሬት ተመልሷል ወይ? አልተመለሰም። መሬት ሞር እንደውም ደርግ እንኳን ለዘብድ ያለ በአካባቢው ቀበሌ ገበሬ ማህበራት እየተደራጁ ገበሬው ራሱን እንዲያስተዳድር ሩዲመንተሪ ፎርም ኦፍ ኤሌመንተሪ ፎርም ኦፍ ዴሞክራቲክ ሰልፍ ገቨርነንስ በደርግና በመላ ኢትዮጵያ ሶሻሊስት ንቅናቄ ስር የተወሰነ ሙከራ ተደርጓል። ነገር ግን በወያኔ ጊዜ መሬት ኮሌክቲቭሊ ስቴት አብሶሉት ስቴት ኦን ፕሮፐርቲ በዚህ አይነት ፕሮፕራይተርሺፕ ውስጥ ገብቶ ሙሉ በሙሉ የሳውዲ አረቢያ፣ የፓኪስታን፣ የእንግሊዝ የትም ሀገር ህዝብ ከበርቴዎች የሚፈናጭበት የኦሮሞ ህዝብ ከነነፍሱ ነው የተሸጠው። እንደውም ባንደር ወያኔ ምንም እንኳን ብሔራዊ ክልላዊ መንግስታት ተብሎ መጀመሪያ ወያኔ ራሱን ስር ለመስደድ መጀመሪያም የወጣለት አላማ የትግራይ ህዝብ መብት ለማስመለስ በዚህም የታገለና መጀመሪያ ህዝቦችን አሰባስቦ የዛ አይነት ፌዴራላዊ ቅርጽ ቢዋቀርም ሙሉ ህዝቦች የኦሮሞ ነጻነት ግንባርም ሆነ ሌሎች የኦሮሞ ድርጅቶች ቢሳተፉበትም ያ ሁሉ ካሽፏል። ወደ ኋላ ተመልሶ አብሶሉት ስቴት ኦነርሺፕ ኤንድ ፒፕል አር ኮምፕሊት ቦንዴጅ ወይም ደግሞ በባርነትና ኮምፕሊት ኦሮሞ ህዝብ እንዳውም በአሁኑ ሰዓት በባርነት ተራ ዕቃ ሆኖ በመገደል በጥይት በመደብደብ በዚህ አይነት ባለበት ሁኔታ ወያኔ ማንኛውም አይነት የእርማት እንትኑን የሪፎርም እንትኑን ጨርሶ የኦሮሞ ህዝብ ወደ ባርነትና ወደ ተገዳይነት የለወጠበት ነው። ስለዚህ ቅጥያው ይሄ ነው። ምንም የተመለሰ ነገር የለም። እውነት ነው። ምናልባት እንግዲህ እነዚህን ሶስቱን መሰረታዊ ጥያቄዎችን ከዘርዘር አድርገን ስናይ አንተ እንደጠቀስከው በአሁኑ ስርዓት ስር ሶስቱ ጥያቄዎች እንዳሉ ቢሆንም ከሶስቱ ደግሞ በጎላ ሁኔታ አሁን ችግር ሆኖ የቀጠለው የመሬት ጥያቄ ይመስላል። ይሄን የተለያዩ ጻፊዎችም ሲያነሱ እናያለን። በተለይ የመሬት ጉዳይ ከፖሊሲ ጉዳይነት ወደ ህገ መንግስታዊ ጉዳይ ተወስዶ ህገ መንግስቱ ውስጥ የተቀመጠበት ሁኔታ ነው ያለውና መሬት የመንግስትና የህዝብ ነው የሚል አንቀጽ 40 ንዑስ አንቀጽ 3 ላይ ተቀምጧልና ይሄ ጥያቄ እንግዲህ እንደምናየው የኦሮሞ ህዝብ በርግጥ አሁን ራሱን በራሱ ያስተዳድራል የሚባልበት ደረጃ ላይ እንደሌለ ሁላችንም እናውቃለን። የኦሮሞ የማንነት ጥያቄ አሁንም እንዳለ ነው ያለው። ምክንያቱም አንድ ሰው በማንነቱ ብቻ ኦሮሞ ስለሆነ ብቻ የሚገደልበት፣ ኦሮሞ ስለሆነ ብቻ የሚታሰርበት፣ ኦሮሞ ስለሆነ ብቻ የሚደበደብበት ሁኔታ ነው ያለው። የኢትዮጵያ እስር ቤቶች የኦሮሞ መኖሪያ ቤቶች፣ የኦሮሞ ኮንዶሚኒየም እስከመባል የደረሱበት ሁኔታ ነው ያለው። ከኦሮሚያ የተወጣጡ ሰዎች አንድ ላይ ሰብስቦ የኦሮሞ ክልላዊ መንግስት ቢመሰረቱም ግን ከጀርባ ሆነው የሚመሩት ሌሎች መሆናቸውን የኢትዮጵያ ህዝብ በሰፊው የሚያውቀው ጉዳይ ነው። ሆኖም ግን የመሬት ጉዳይ አሁን መሰረታዊ የጥያቄው
መንስኤ ነው። ከዛ ደግሞ ቀጥሎ ሌሎችም ተያያዥ ጥያቄዎች በተለይ ሁለቱ ጥያቄዎች ተያይዘው የሚመጡበት ሁኔታ ነው ያለው። የኦሮሞን የመሬት ጥያቄ በመናነሳበት ጊዜ በዋናነት እንግዲህ የሚመጣው የኦሮሞ ህዝብ እርግማን ነው ሊባል በሚችልበት ሁኔታ የአዲስ አበባ ጉዳይ ነው። አዲስ አበባ ያው በኦሮሚያ ክልላዊ መንግስት መሃል ላይ መሆኗና በተለያዩ ጊዜያት ከአዲስ አበባ መሬት ፍላጎት የመነጨ የኦሮሞ ገበሬዎች የሚፈናቀሉበት ሁኔታ ነው ያለው። አዲስ አበባ በአመት በአማካይ በ400,000 ካሬ ሜትር እንደምትሰፋ መረጃዎች ያሳያሉና ከዚህ ጋር ተያይዘው እንግዲህ ከ2004 ዓ.ም ጀምሮ የተለያዩ ንቅናቄዎች ተነስተዋል። በ2004 ዓ.ም የኦሮሚያ ዋና ከተማ ከአዲስ አበባ ወደ አዳማ ሲዘዋወር ተማሪዎችና የመጫናቱ ለማህበር በጠየቁት ጥያቄ ሰዎች ተደብድበዋል፣ ሰዎች ታስረዋል፣ 300 የኦሮሞ ተማሪዎች ከትምህርታቸው ተባረዋል፣ ማአት የኦሮሞ ባለሀብቶች ተዘርፈው ወደ እስር ቤት ተወርውረዋል። ይሄ ጥያቄ በ2014 መጀመሪያ ላይም ተመልሶ ተነስቷል። እንዲሁም ማአት የኦሮሞ ተማሪዎች ሞተውበታል። እንደገና ደግሞ 2 አመት ባልሞላ ጊዜ ውስጥ ተመልሶ ተነስቶ እንግዲህ አሁን የምናውቀው ማአት የኦሮሞ ተማሪዎችን፣ የኦሮሞ አርሶ አደሮችን፣ የኦሮሞ ህፃናትን፣ እናቶችን እና አረጋውያንን ነፍስ ያጠፋ እንደሆነ ሁላችንም እናውቃለን። ለዓለም ህዝብም አሁን ግልጽ የሆነበት ሁኔታ ነው ያለውና ከዚህ ጥያቄ ጋር ተያይዞ እንግዲህ በዓለም አቀፍ ደረጃም አሁን ዲፕሎማሲው ትንሽ በጥሩ ሁኔታ እየሄደ ያለበት ሀገራዊ ጉዳዮችም የተነሱበት የኢትዮጵያ ህዝቦች አንድ ላይ ተነስቶ ሁሉንም ህዝብ እየጨቆነ ያለውን መንግስት መፋለም አለባቸው የሚሉ ሰዎች ድምጽ በሰፊው ይደመጣል። ከዚህም ጋር ያይዞ የኦሮሞ ፕሮቴስት የሚለው በሃሽታጉ አሁን በጣም በጥሩ ሁኔታ የዓለም ትኩረት ያገኘውን ወደ ኢትዮጵያ ፕሮቴስት መቀየር አለበት። ወደ ኢትዮጵያ ፕሮቴስት ካልተቀየረም ውጤታማነቱ ጥያቄ ውስጥ የሚገባበት ሁኔታ እንዳለ አንዳንድ ሰዎች ያነሳሉና የኦሮሞ ፕሮቴስት ወደ ኢትዮጵያ ፕሮቴስት መቀየር የግድ ነው ወይ? ለመቀየርስ ምን መደረግ አለበት ትላለህ አንተ? በመጀመሪያ ደረጃ የኦሮሞ ህዝብ ወደ ኢትዮጵያ ህዝባዊ ትግል ለመቀየር መጀመሪያ የኦሮሞ ህዝብ እንዴት መሰለ ኮንትራት ለምሳሌ የህግ ትምህርት ቤት በምትገባበት ጊዜ ኮንትራት የሚባል ኮርስ ትማራለህ። በኮንትራቱ ውስጥ ምንድነው ተርምንትኖች አሉ፣ ኮንዲሽንስ ኤንድ ተርምስ የሚባሉ አስፈላጊ ጉዳዮች፣ መጀመሪያ ቅድመ ሁኔታዎች የሚባሉ አሉ። አንድ እያንዳንዱ ኮንትራት ውስጥ ውል ውስጥ የሚገባ ፓርቲ ህሊናው ህመም የሌለበት፣ በሌላ ኮንትራክተር ወይም በኮንትራት ፓርት ተጽዕኖ የሌለበት፣ ለአቅመ አዳም የደረሰ፣ ኮንትራቱ ቢፈርስበት አንደኛ ፓርቲ አግሪቭድ ፓርቲው ኮንትራቱ ተጥሶብኛል ስል በህግ ለመጠየቅ መብት ያለበትና እነዛ ህጎች ደግሞ በአገሪቷ ሲኖሩ ነው። በአሁኑ ጊዜ የኦሮሞ ህዝብ ሰሬንደር እጅ ስጥ፣ ሁለተኛ አሁንም ዳግም ሁለተኛ ሶስተኛ ጊዜ እጅ ስጥ ካልተባለ በስተቀር የኢትዮጵያ ህዝቦች እየታገሉ ጥሩ ነው ይታገሉ። የአማራ ህዝብም የራሱ በደል አለው፣ የአገው ህዝብ የራሱ በደል አለው፣ የቤኒሻንጉል፣ የጋምቤላ ህዝብ፣ የአፋር፣ የሶማሌ፣ የጉራጌ ህዝብ በተለያዩ ኢትዮጵያ ኢቭን የትግራይ ህዝብ የራሱ በደል አለው። ወያኔ የትግራይ ህዝብ ሁሉ አሳልፎለታል። ወይም ደግሞ ሂትለር የጀርመኑ ሂትለር ለመላው የጀርመን ህዝብ አሳልፎለታል ማለት አይደለም። አይሁዶችን ብቻ በደለ ማለት አይደለም። ጀርመኖችን በማይፈልጉት ጦርነት ውስጥ ተማግደዋል። እነ ሮዛ ሉክሰምበርግ የኮሙኒስት አይዲዮሎጂ የነበራቸው ታርደዋል። እያንዳንዱ መንግስት የራሱ ብሔራዊ ይህንን ኦሮሞ ህዝባዊ ትግል ልዩ የሚያደርገው ከራሱ ከመሰል ህዝቦች ጋር ልዩ የሚያደርገው ኦሮሞ ህዝብ በቅኝ ግዛት ውስጥ የወደቀ ነው። ቀድሞ በአማራ የገዢ መደቦች ቅኝ አገዛዝ መዳፍ ስር የወደቀ ነው። ዛሬ በትግራይ ዎርሎርድስ በግንባር በተደራጀ የጦር አበጋዛዊ ቅኝ አገዛዝ ስር የወደቀ በየዕለቱ ሞት፣ እስራት፣ ግርፋት፣ ከመሬት መነቀል እየተካሄደበት ያለ ስለሆነ ለየት ያደርገዋል። የኦሮሞ ህዝብ ታግሎ ተደራጅቶ ዲፌንድ ቴሪቶሪ ነፃ የወጣ ክልል ኖሮት
የራሱ ተንቀሳቃሽ ጦር ኖሮት ብቻ ለጎረቤት ወዳጅ ሀገሮች መውጫና መግቢያ ከወያኔ እሳት በጣም ጠንካራ የሆነ ወታደራዊ አደረጃጀት አለው። ወያኔ በጦር ኃይል በጣም የተደራጀ ነው። ይህንን ሊገባ የሚችል የራሱ ኦሮሞ ሆነ ሌሎችም ብሔራዊ ጦር ኖሯቸው የወያኔን አግሬሽን ወይም ደግሞ ከወያኔ በኋላ ሊመጡ የሚችሉትን አግሬተርስ ለመቋቋም ሳይችል እጅ ሰጥቶ ውል ውስጥ ገብቶ ይታገል የራሱን የግል ወይም ደግሞ ብሔራዊ ትግሉን ትቶ ኢትዮጵያዊ ይሁን ማለት አገን የኦሮሞ አንድነትን የኦሮሞ ማንነትን አይደንቲቲን ሉዝ አድርገ ሰሬንደር ማለት ነው። I would like to quote Godwin Matatu የቢያፍራ ንቅናቄ መሪ የነበሩት ምንድነው ያሉት? ወታደራዊ ትግል በናይጄሪያ በእንግላንድ ተባባሪነት የቢያፍራ ንቅናቄ ከወደቀ በኋላ of course the state won a military victory but we won the political victory እውነት ከኛ ጎን ነው፣ ታሪክ ከኛ ጎን ነው፣ ነገር ግን በወታደራዊ ኃይል ተሸንፈናል ነው ያለው። ከዚህ በኋላ እርግጥ ነው እነሱ ህዝቡን አለን ብሎ ወደ ውጪ ሄዶ አለን ታገሉ ብሎ ህዝቡን አላስፈጁም። ወዲያ ጦርነታቸው እንደተመታ ግልጽ ነው። ወታደሮቻችን ተመቷል። ወታደራዊ ድል ተመተናል። የፖለቲካ ድል ግን አልተመታንም እና ከታሪክ እድገት ጋር የሚዛመድና የሚነሳ አለ። እኔ ተሰልጄ እናንተን ተቃጠሉ አልልም ብሎ ነው ጎድን መታቱ እንትን ብሎ በኋላ ኢንተርናሽናል ኒውስ ፔፐር ውስጥ ገብቶ እንትን ይሰራ ነበር። ኦነስት የሆነ ስቴትመንት ሰጥቶን የኦሮሞ ህዝብ የሚወርቅ ከሆነ ወታደራዊ ኃይሉን አደራጅቶ ለመዋጋትና ነፃነቱን ብሔራዊ ነፃነቱን ለማስከበር የማይችል ከሆነ ግልጽ አድርጎ ግንባርም የለንም ዩናይትድ ኦሮሞ ወይም ኢፕሶ ወይም ጉሚ ዱሎ ዋቴቨር የሚለው ነገር የለም። እጅ ሰጠናል፣ እጅ ስጡ፣ ጦርነቱ አክትሟል፣ ተሸንፈናል ብሎ መስጠት እንጂ በአሁኑ ሰዓት የኦሮሞ ህዝብ እየተገደለ የኦሮሞ ህዝብ እየተመጨ የኦሮሞ ህዝብ ብቻ ስርዓት እንትን ያለበት የኦሮሞ ህዝብ መሬት እየተገደለ እየተወሰደበት ለአቅመ አዳም ያልደረሱ ህጻናት ሬፕ በትግራይ የጦር አበጋዞች ቋንቋቸውና ህልውናቸውን በማያውቁ ከሌላ ቦታ በገንዘብ በተገዙና በተቀጠሩ እውቀትና ብቃት ኮንሽንስ በሌላቸው ሌሎችም ብሔረሰቦችን ከጠረፍ ሀገር እየወሰዱ የኦሮሞ ህዝብ እየተጨፈጨፈ ባለበት የኦሮሞ ህዝብ ብሔራዊ ትግልን ጦሬን ውጭ አድርግና ከኢትዮጵያ ጋር ተባና ኢትዮጵያ ይሁን ብለ ማለት ኢንሰልት በሞተው ላይ አፈር እንትን ማለት ነው። በእኔ ምርጫ ብትሰጠኝ ከኦሮሞ ህዝብ ነፃነት ወይም ደግሞ ከኦሮሞ ህዝብ ከመሰል ችግር ካላቸው የተጨቆኑ ህዝቦች እንደኛው መሬታቸው ምናቸው አጥንታቸው ሬሳቸው እየታረሰ ካሉት ህዝቦች ነፃነት በፊት እዚህ አይነት ሁኔታ ኢትዮጵያ ይሁን ብትለኝ ኢትዮጵያ ከምድረገጽ ከዓለም ማፕ ጭራሽ ብትጠፋ መርጣለሁ። እናቴም እዛ ተቀብራለች፣ አባቴም እዛ ተቀብሯል። ኦቨርራይዲንግ ፕሪንሲፕል ዋናው አመራር ህዝባዊ ነፃነት ነውና ከህዝባዊ ነፃነት በመሰል ኢትዮጵያውን ኢጅፕታዊውን ኬንያዊውን ኦሮሞ የሚለውን ነገር ከርባ አድርጉት። ኢትዮጵያ በቋንቋ በምናምን በዘር ተከፋፈለች፣ ወያኔ ላገዛዙ ነው ይሄንን ያደረገው ብሎ የሚያዘኑት ኖስታልጂክ አቢሲኒያ ሩሊንግ ክላስ የዛ አይነት ወይም ደግሞ ፓርቱም ባይሆኑ የአይዲዮሎጂ ኩሌዎች ናቸው። የህዝባዊ ነፃነት የሚያስፈራቸው ናቸው። እኔ ችግር ከሌለብኝ የአማራ ህዝብ ነፃነት ለምን ያስፈራኛል? የአፋር ህዝብ ነፃነት ለምን? የጉራጌ ህዝብ ነፃነት ምን ያስፈራኛል? ችግር ከሌለብኝ ምናልባት አቶ እንደው እዛ ጋር እንደው አንዳንድ ሰዎች ጥያቄውን በመመልኩ እንደሚያቀርቡ በኮንቴክስት ብናየው ጥሩ ይመስለኛል። ይሄም ብዙዎቹ እንግዲህ የሚሉት ይሄ መንግስት ሁሉንም እየበዘበዘ ነው። ሌሎችም ለምሳሌ እንደ ጋምቤላ ያሉ ኦጋዴን ያሉ አማራ አካባቢ ተመሳሳይ ችግሮች እየተፈጠሩ ነው። የመሬት ቆርሶ ለሌሎች አካል የመስጠት ትላልቅ ኢንቨስተሮችን አምጦ የመሬቱን ከአርሶ አደሩ ቀምቶ ለኢንቨስተር የመስጠቱ ጉዳይ በሰፊ ሁሉም ቦታ የሚታይ ነው። የሁሉም ህዝብ ችግር ነው። ስለዚህ ሁሉም ህዝብ ይሄን ጥያቄ ይጋራዋልና አብሮ ተነስቶ ይሄንን መንግስት መጋፈጥ አለበት። ከዚህ መንግስት በጋራ ነፃ መውጣት አለብን የሚሉ ጥያቄዎች አሉ። ይሄንን ጥያቄ በሰፊው ሲነሳ በተለይ ላለፉት 2 ወራት በየሚዲያዎቹ ሰምተናልና ግን ችግሩ ምንድነው? ይሄ ጥያቄ አብሮ ጠላትን መጋፈጥ የሁሉም ጠላት ከሆነ ጠላትን አብሮ መጋፈጥ ላይ ምንም ችግር የለም።
ወደፊት የፖለቲካ ፕሮግራሙ እንዴት መሆን አለበት ህዝባዊ መግባባቱስ እንዴት ሊመጣ ይችላል አብሮ መስራት ይቻላል ወይስ አይቻልም የሚሉ ጥያቄዎች እንዳሉ ሆኖ ማለት ነው ሆኖም ግን ይሄንንም ለማድረግ እነዚህ መሰረታዊ ጥያቄ ያላቸው ህዝቦች የኦሮሞን ህዝብ አሪያ ተከትሎ ይሄንን ፕሮቴስት ጆይን አርጎ የኦሮሞ ፕሮቴስትን ወደ ኢትዮጵያ ፕሮቴስት መቀየር አልቻሉም ግን ጥያቄዎች እየተነሱ ነው ጥያቄዎቹ በፖዚቲቭ መንገድ ከመነሳትም አልፎ አንዳንዴ ይሄው የኦሮሞ ፕሮቴስት ራሱ ኢትዮጵያ ፕሮቴስት ይሁን የሚባልበት ሁኔታዎች አሉ ከዛም አልፎ አንዳንድ ሰዎች አሁን ባለው እንቅስቃሴ አስፈሪ ነገር እየመጣ ነው ይሄ መንግስት ስልጣን ቢለቅ የወያኔ መንግስት ቢወርቅ የኢትዮጵያ ወደፊት ጣፋንታ ምን ይሆናል የኦሮሞ ምሁራን ለኢትዮጵያ ህዝብ ዋስትና መስጠት አለባቸው የሚሉ ጥያቄዎች አሉና ከነዚህ ጥያቄ ሊመነጩ የሚችሉ አንዳንድ አስቀያሚ ነገሮችን እናያለን ለምሳሌ የኦሮሞ ምሁራን ለኢትዮጵያ ህዝብ ዋስትና መስጠት አለባቸው ሲባል የኦሮሞ ህዝብ የኢትዮጵያ ህዝብ አይደለም ማለት ትርጉም ያሳያል ሁለተኛ የኦሮሞ ምሁራን ማን ናቸውና ነው ለኢትዮጵያ ህዝብ ዋስትና ሊሰጡ የሚችሉት እነዚህ ሰዎች ለራሳቸው ዋስትና አላቸው የሚል ጥያቄ እንድናነሳ ያደርገናል Radio Finfinne. This station will provide intellectual conversation and entertaining music 24 hours every day.